ሰላም። አሁን አይኖችን ጨፍን። አንድ ሰከንድ ብቻ እና አንድ ነገር ልጠይቅ። ከዚህ ሁሉ መካከል፣ ከዚህ ሁሉ ድምፅ መካከል አንተ ማን ነህ? አንዳንድ ጊዜ ራሳችን እንደ አንድ ምስል እንመለከታለን። በሶሻል ሚዲያ ላይ በምንለጥፈው ፎቶ፣ በስራችን፣ በስማችን፣ በቤተሰባችን። ግን እነዚህ ሁሉ ቢወገዱ፣ ስራ ቢጠፋ፣ ፎቶች ቢጠፋ፣ ሰዎች ስለ አንተ ያላቸው አስተያየት ቢጠፋ፣ ከዚህ በኋላ ምን ይቀራል? አንተ ማን? ይሄ ቀላል ጥያቄ ነው፣ ግን መልሱን ለማግኘት ብዙዎቻችን እድሜ ሙሉ እንንጓተታለን። ዛሬ በዚህ ቪዲዮ ውስጥ ወደዚህ ጥያቄ አብረን እንገባለን። እንግዲህ ዛሬ የምንማረው ርዕስ ራስን የማወቅ ጥበብ ይባላል። ራስን ማወቅ ማለት ምንድን ነው? ብዙዎች እንደሚያስቡት የራሳችን ጥንካሬ እና ድክመት መዘርዘር ብቻ አይደለም። እሱ ከሁሉም በላይ ራሳችን ሳንደብቅ ሳናስመስል እንደምንሆን ለማየት የምናደርገው ጀብድ ነው። 3 ደረጃዎችን እንመልከት። ቀዳሚው ደረጃ ማስታወቱን ማንሳት። ብዙ ጊዜ ራሳችን የምናየው ለሌሎች አይን ነው። እናቴ እንዴት ትላለች? ጓደኞች ምን ያስባሉ? ህብረተሰቡ ምን ይለኛል? ግን እውነተኛ ራስን ማወቅ የሚጀምረው እነዚህን ድምፆች ለትንሽ ስናቆም ነው። ከሁሉም ሰው ርቀን ለራሳችን ብቻ በምንሆንበት ጊዜ ምን ይሰማናል? ደስተኛ ነን? አስቸጋሪ ነው? ምን ያስፈራናል? ማስታወቱ ሌሎች አይደሉም፣ እኛ ራሳችንን። ሁለተኛ ደረጃ ድክመታችንን መቀበል። ራስን ማወቅ ማለት ጥሩ የሆነውን ብቻ ማየት ማለት አይደለም። ብዙ ጊዜ እኛ ራሳችን እንደ ሙሉ ሰው ለማሳየት እንፈልጋለን፣ ግን እውነተኛ ሰው ማለት ድክመት ያለው ነው። ቁጣችንን፣ ፍርሃታችንን፣ ድክመታችንን ስንቀበል እነሱ እንደማያስተዳድሩ ሳንፈቅድ ያኔ ነው ነፃ ምን ነው። እንደ አንድ ምሳሌ፣ እንደ አንድ ዛፍ ስሩ ቀጥ ባለመሆኑ በንፋስ ይወድቃል። ድክመታችን የእኛ ስር ነው። ሳንሸሽገው ስንቀበለው ነው ጠንካራ ምን ነው። 3ኛው ደረጃ እየሆነን ያለንን መቀበል። ራሳችንን እንደ አንድ ፎቶ እንመልከት። ሰዎች እንለወጣለን። ዛሬ የምንወደው ነገር ነገ ሊለወጥ ይችላል። ዛሬ ያለንበት ሀሳብ ነገ ሊበስ ይችላል። ራስን ማወቅ ማለት አንድ ጊዜ ተጠናቆ የሚቀመጥ ነገር አይደለም፣ እንደ ወንዝ ነው ያለማቋረጥ መፈስ። በየቀኑ ራሳችን እንዴት ነኝ ብለን መጠየቅ ጥበብ ነው። እንግዲህ አሁን ይሄን ቪዲዮ እያየህ ከጨረስክ በኋላ አንድ ቀላል ነገር እንድታደርግ ጋብዝሃለሁ። ይሄን ቪዲዮ አጥፋ፣ ስልክህን ገልብጠህ አኑሮ፣ አንድ ባዶ ወረቀት ወይም ማስታወሻ ውሰድ እና 3 ጥያቄዎችን ለራስህ ጻፍ። አንደኛው ጥያቄ፣ ዛሬ ከሁሉም ሰው ስልክ ርቄ ራሴ እንደሚሆን ሲሰማኝ ምን ይሰማኛል? ሁለተኛው ጥያቄ፣ ረጅም ጊዜ ስለ ራሴ የሚሸሽገው ነገር ምንድን ነው? 3ኛው ጥያቄ፣ በህይወቴ ውስጥ ትንሽ ለመለወጥ ዝግጁ የሚሆነው ነገር ምንድን ነው? ለእነዚህ ጥያቄዎች ከልብ መልስ ሰጥ። ያኔ ትልቁ ጥበብ ማለትም ራስን ማወቅ ጀምረሃል። እባክህ ከቻልክ ውሳኔ በኮሜንት አጋራን። ዛሬ ራስን ለማወቅ አንድ እርምጃ ጀመርኩ በል። አንድ ላይ ጀምር። ራስን ለማወቅ ያለው ጉዞ ረጅም ነው፣ ግን እጅግ በጣም ውብ ነው። ዛሬ ያንን ጉዞ ለመጀመር ወስነሃልን?